ዓለም በአስፈሪ ፍጥነት እየተቀየረች ነው። የሀያላን ሀገራት ሽኩቻ ከጦር ግንባር አልፎ ወደ ኢኮኖሚ እና ቴክኖሎጂ ተሸጋግሯል። አሜሪካ፣ ቻይና እና ሩሲያ ዓለምን በራሳቸው መንገድ ለመምራት በሚያደርጉት ጥረት ውስጥ የአፍሪካ እና የሌሎች ታዳጊ ሀገራት ዕጣ ፈንታ ምን ሊሆን ይችላል? ዛሬ በአውራ ዜና ዓለምን እያስጨነቁ ያሉ ሦስት ትላልቅ ክስተቶችን እንመለከታለን። ክፍል 1 የቴክኖሎጂው ጦርነት። አሁን ላይ ትልቁ ጦርነት የሚካሄደው በሚሳኤል ሳይሆን ከቺፕ እስከ ማይክሮቺፕስ እና በአርቲፊሻል ኢንተለጀንስ ነው። አሜሪካ ቻይና የቴክኖሎጂ የበላይነት እንዳታገኝ እገዳዎችን ስትጥል፣ ቻይና በበኩሏ የራሷን አዲስ የቴክኖሎጂ ዓለም እየገነባች ነው። ይህ ፍጥጫ የዓለምን የኢንተርኔት እና የዲጂታል ክፍያ ሥርዓት ለሁለት ሊከፍለው እንደሚችል ስጋት ተፈጥሯል። ክፍል 2 የዶላር የበላይነት ማክተም። እንደ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ብሪክስ ያሉ ሀገራት በንግድ ልውጣቸው ላይ የዶላርን የበላይነት ለመቀነስ አዳዲስ መንገዶችን እየፈለጉ ነው። ኢትዮጵያም የዚህ ስብስብ አባል መሆኗ ይታወቃል። ይህ ከዲዶላራይዜሽን ከዴቫሉዌሽን የሚባለው ሂደት በዓለም ኢኮኖሚ ላይ ምን ዓይነት ለውጥ ያመጣል? የዶላር ዋጋስ ምን ሊሆን ይችላል? ክፍል 3 የአየር ንብረት እና የሀብት ክፍል። ዓለም በአየር ንብረት ለውጥ ሳቢያ ከፍተኛ የተፈጥሮ አደጋዎች እየገጠሟት ይገኛል። ሀያላን ሀገራት ለዚህ ችግር መፍትሔ ከመፈለግ ይልቅ በአርክቲክ እና በሌሎች አካባቢዎች የሚገኙ የተፈጥሮ ሀብቶችን ለመቀራመት እያደረጉት ያለው ሽቅድምድም ሌላው የዓለም ስጋት ሆኗል። ማጠቃለያ፣ ዓለም ወደ አዲስ የኃይል ሚዛን እየተሸጋገረች ነው ወይስ ሦስተኛው የዓለም ጦርነት በደጃፋችን ነው? እናንተስ የትኛው ሀገር የዓለም የበላይነቱን ይይዛል ብላችሁ ታስባላችሁ? አሜሪካ ወይስ ቻይና? ሐሳባችሁን በኮሜንት አጋሩን። ለተጨማሪ ዓለም አቀፍ መረጃዎች አውራ ዜናን ሰብስክራይብ ማድረጋችሁን አትርሱ። ሰላም ለዓለማችን።